ሰላም ሰላም፣ እንዴት ናችሁ? አይ ሆፕ ይሰማል ብዬ አስባለሁኝ። ቱዳይ እስኪ ማርኬት ትንሽ ፕሬዲክት እናድርግ። አክቹዋሊ የገባናቸው ማርኬቶችም አሉ። እነሱንም ቼክ እናድርግና እና ያለን ማርኬት እንዴት የተንቀሳቀሰ ነው የሚለውን ነገር አዎ፣ ቢትኮይን ያለፈው ቪዲዮ ሴሽን ሰርቻለሁኝ። እኔን ሚስድ ቢያደርገኝም ትናንት ጠዋት ላይ 6 ከደረሰ 3006 ላይ ከደረሰ ባይ እንገባለን ብዬ ነበረ። እዚህ ጋር አንቲ እስከ 3040 ወይ 50 ብዬ ነበረ። ፉልቲፒ ነው ሄደው 100% ፉልቲፒ ነው ሄደው። አንቲል እኔ በነገራችን ላይ አሁንም ቢሆን ጎልድን ስቲል ሴል ነው የማስበው። ከዚህ በኋላ ሴል ነው የማስበው። እንዴት መሰላችሁ ሴል የማስበው? ኢንገልፍ አድርጎታል። ፎር አወር ካንድልስቲክስ ኢንገልፍ አድርጎታል። ባህሎችን ኪክ አውት ለማድረግ ማርኬት እንዴት ሙቭ ያደርጋል መሰላችሁ? አንቲል እስከ 50 ይሄዳል። ዘን ግን እኔ ከ500 እና ከ600 ፒፕስ በላይ ነው የምጠብቀው። ከዛ በኋላ ይሄን እስከ 50 ከሄደ በኋላ ይሄ ጀስት የኔ አሳምሽን ነው። ምንም ካንደልስቲክስ ምናምን ነገር ሰፖርት ሬዚስታንስ ብታዩት ነገር አይኖርም። ሪያክሽን የሚያሳይባቸው ቦታዎች አሉ። 3005 ላይ ሪያክሽን ያሳያል፣ እዚህ ሪያክሽን ያሳያል እያለ ይቀጥላል። ጀስት ይሄ የኔ አናሊሲስ ነው። ሌላው የዛሬ የገባው ትሬድ አለ ዩጄ አስ ኤ ፕላን ነው የገባሁት። በነገራችን ላይ ኢንትሬድ እንዴት እንደገባሁት ላሳያችሁ። አፕ ትሬንድ ነው እየሰራ ያለው። ኦኬ ሌትስ ሲ ፎሎር ካንድልስቲክስ ነው በነገራችን ላይ እኔ ብዙ ጊዜ የምጠቀመው። ሀይር ሎ ሀይር ላይ ሀይር ሎ ሀይር ሀይ ያለ ይቀጥላል ማርኬቱ አንቲል ዚስ እዚህ ጋር ይመለሳል። ያልኩት ምንድን ነው? እዚህ ፕሪቪየስ ሬዚስታንስ ቦታ አለች። ይችን ቦታ ሪስፔክት ያለ አያደርግም። እዚህ ጋር እኔ ሪስክ ማድረግ አልፈልግም ብዬ ነው። ግን ይሄዳል፣ ማርኬት ይሄዳል። 100% ሹር ነው። ይሄን ሹር ነው ይሄን ትሬድ ስቲል ይሄዳል። ሌላው ደግሞ ሌላው የገባው ትሬድ አለ ዩኤስዲ ካርድ ዩኤስዲ ፔር ስለሆነ ኦልሬዲ ሁለቱም ዩኤስዲ ስለሆነ ባይ ፖቴንሻል አለው ብዬ ነው የገባው። እንደዚህ ማታ ምን ተቀየለ ማስማቻስ ዩኤስዲ ኦፖዚት ሳይድ እስካልሄድኩኝ ድረስ ትሬድን ኖርማል ነው። ይሄን ትሬድ ገብቻለሁ እዚህ ጋር ለምን እንዳላስቀምጥኩኝ አላውቅም። ገብቻለሁኝ ኦልሬዲ እስከዚህ ነው የምጠብቀው። ሁለት ሳምንት ማነው ሳምንት 2 ሳምንት ሊፈጅ ይችላል። ግን ዳዝ ማተር ስዊንግ ስለሆነ አልዘጋውም። ቢትኮይን ገብቼ የነበረ እቺ ፌክ አውት የሆነች ፑልባክ አለች። እቺ ስትመለስልኝ እችኛው ካንድልስቲክ የደረሰች ባይገባትኝ ክሎዝ አድርጊያለሁ። ይሄን ትሬድ ትስጉድ በጣም አሪፍ ትሬድ ነው። ሌላው ሚስ ያደረገኝ ትሬድ ላሳያቸው። ይህ ትሬድ ሚስ አድርጎኛል። ኦ ስቲል ቻንስ ነበረ ማለት ነው። ከ4 ሰዓት በፊት እዚህ ጋር ከደረሰ እንደምገባው አምሹር እርግጠኛ ነበርኩኝ። ምክንያቱም ፕሪቪየስ ሰፖርት ቢካም ሬዚስታንስ ሚስ አድርጎኛል። ከ1 ሰዓት በፊት ባየው ገባው ነበረ። ምንም ብዙም አይደለም የሚንቀሳቀሰው 26 ፒፕስ ነው ኖርማል። ሌላ ትሬድ ላሳያችሁ ነው የፈለኩት። አክቹዋሊ የቢፒኤዲ ይሄ ትሬድ ሚስ አድርጎኛል። እንዴት ሚስ እንዳደረገኝ እዚህ ጋር ስንት ፒፕስ ኦልሬዲ 40 ፒፕስ ፔጅ የለት ነው። ግን አክቹዋሊ በቂ ነበር። ብገባው ይሻል ነበር። ካለመግባት ብገባው ይሻል ነበረ። ሌላ ዛሬ የማያቸው ትሬዶች ምንም ሌላ የማየው ትሬድ የለኝም። ምንም የሚታየ ነገር የለም። ጎልድ እንደነገርኳችሁ ነው አልጋው አንቲ 50 ካልደረሰ 50 ላይ ከደረሰ ግን 3050 ላይ ይደርስና በጣም የሚተኮሰው በነገራችን ላይ ግን የምሬን ነው። አሁን እንደዚህ ስላችሁ እንደዚህ በጣም እየወጣ ያለ ማርኬት ከሆነ ጠብቁ። የሪስክ ማኔጅመንት ጉዳይ ነው እንጂ ሴል በጣም ፖቴንሻል ኖረዋል። 500 600 ፐር ዋን ዴይ በኔክስት ዴይ ደግሞ 1000 ሊወርድ ይችላል። ይሄ አምሹር እርግጠኛ ነኝ የትሬድ እንደዚህ እንደሚሆን 100% ሹር ነኝ የትሬድ እንደሚሄድ።
ግን ሪስክ ማኔጅመንት ሰው ኦል አባውት እዚህ ጋር የሚሰራው ነገር ሪስክ ማኔጅመንት ነው ትልቁ ነገር። ሪስክ ማኔጅ ካላደረጋችሁ ጋር ፓፓ ኢንሾኒገን ሌላ ትሬድ ትሬድ የለኝም ምንም ሌላ አክቹዋሊ ኤስዲ ሼፍም ባይ ያስገባ ነበረ ለማየት ችግር ነው እንጂ እዚህ ጋር ባይ እንደምገባው እርግጠኛ ነበርኩኝ። ሴል ገብቼዋለሁ፣ ከዚህ እስከዚህ ባለው ሴል ገብቼዋለሁ። ሾርት ነው የገባሁት። ይህንም ቼክ ባደርገው ባይገባዋለኝ ቢኮዝ ዩኤስዲ ፔር ከሆነ ዳዝንት ምንም ፕሮብለም የለውም። አስማሻስ እናንተ ፖዚቲቭ ካልሄዳችሁ ድረስ ዩኤስዲ ፔር ሆነ ሁሉም ዩኤስዲ ባይ ከገባችሁ ወይም ጄፒፒ ዩኤስዲ ከሆነ ደግሞ ሴል ካረጋችሁት ዳዝንት ማተር ምንም ችግር የለውም። የቱዳይ ማርኬት ፕሬዲክሽን ይህን ይመስላል። ራን እያደረጉ ማርኬቶችን አንዴ ላሳያችሁ ነው። ይሄ ራን እያደረገ ያለ ማርኬት ነው። ሌላ ዩኤስዲ ካርድም ይህም ራን እያደረገ ያለ ማርኬት ነው። እነዚህ አሁን ራን እያደረጉ ነው ያሉት። አላሳያቸውም ያለ እነዚህ ራን እያደረጉ ያሉ ማርኬቶች ናቸው። ዩኤስዲ ጄፒዋይ ዋን ቱ ሄዷል። ይሄ ዋን ዋን ሄዷል። ሪስክ ሪዋርዱ ዋን ዋን ሄዷል። እስከ ዋን ስሪ ነው የምጠብቀው። ጎልድን ደግሞ 50 ጋር ከደረሰ በቃ እንገባለታለን። ከ2930 29 አቶ አንጠብቀው ምክንያቱም ድሮፕ ይሆናል። እኔ እርግጠኛ ሆኜ ነው የምነግራችሁ ጎልድ ድሮፕ ይሆናል። እንደዚህ በጣም እየሄደ ያለ ማርኬት ዶሚናንት እንደሚሆን እንትን ማለት የለባቸው። ቢትኮይን ታስታውሳላችኋል? የቢትኮይን ጣፋንታ ነው የሚደርሰው። ኮይን አንድ የወረደ በቃ ኮሶ 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 የሚልሰው እኔና ፍርድ የሚያስበልጦኝ ያላችሁ ቢትኮይን ማርኬት እና ቴንኪው። የዛሬ ፕሬዲክሽናችን ይህን ይመስላል።